አንዳንድ ተማሪዎች ሁልጊዜም ሰቃይ ሆነው ለምን እንደሚቆዩ ጠይቀህ ታውቃለህ? ምንም ያህል ትምህርቱ ከባድ ቢሆንም እንኳ እነሱ ሁሌም ሰቃይ የሚሆኑበት ምክንያት ምን ይመስልሃል? እድለኛ፣ በተፈጥሮ ጎበዝ ወይም ደግሞ ከሌሎች ተማሪዎች የተለየ ፍጡር ሆነው አይደለም። ሰቃይ ሆነው እንዲቆዩ ያደረጋቸው በየቀኑ የሚተገብሩት ልማዳቸው ነው። በዚህ ቪዲዮ 5ቱን የሰቃይ ተማሪ ልማዶች አቀርብላችኋለሁ። እናንተም ከዛሬ ጀምራችሁ እንዴት እነዚህን ልማዶች መተግበርና ማዳበር እንደምትችሉ ተግባራዊ ቲፖችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የሰቃይ ተማሪዎች ልማድ አክቲቭ ለርኒንግ ይባላል። ሰቃይ ተማሪዎች አክቲቭ ለርነር ናቸው። ሰቃይ ተማሪዎች ክፍል ገብተው አስተማሪውን አድምጠው ብቻ አይወጡም። ከዚያ ይልቅ ሙሉ ትኩረት አድርገው ካደመጡ በኋላ የተረዱትን ሐሳብ በራሳቸው አገላለጽ ማስታወሻ ላይ ይጽፋሉ። ያልገባቸው ነገር ካለ ደግሞ ግር እያላቸው ከመውጣት ይልቅ አስተማሪውን ጠይቀው ይረዳሉ። የቀረውን ደግሞ ጎግል ያደርጉታል። ሰቃይ ተማሪዎች አንድን ርዕስ 10 ጊዜ ደጋግመው አያነቡም ወይም ዝም ብለው ከጫፍ እስከ ጫፍ አይሸመድዱም። ከዚያ ይልቅ ትምህርቱን በጥልቀት ለመረዳት ይሞክራሉ። ኮንሴፕቱን ይረዱታል። አንድ ርዕስ ወይም ቻፕተር አጥንተው ሲጨርሱ ደብተራቸውን ዘግተው ወደ ቲክቶክ ወይም ደግሞ ፌስቡክ አይገቡም። ከዚያ ይልቅ ደብተራቸውን ዘግተው ወዲያው የተረዱትን በራሳቸው አገላለጽ ደብተሩን ሳያዩ ለመጻፍ ይሞክራሉ። ማስታወሻ ላይ ይጽፉታል። ራሳቸውን ይፈትናሉ። የተማሩትን ለራሳቸው ደጋግመው ያስረዱታል። የተረዱትንና ያወቁትን ለጓደኛቸውም የማስተማር ልማድ አላቸው። ይህንን ልማድ ማዳበር ከፈለግ አንድ ርዕስ አጥንተህ እንደጨረስክ ወዲያው ደብተርህን ዝጋና የተረዳኸውን በራስህ አገላለጽ ወረቀት ላይ ለመጻፍ ሞክር። ክፍል ገብተህ ስትማር ደግሞ የገባህን የተረዳኸውን ወዲያው በራስህ አገላለጽ ማስታወሻ ላይ የመጻፍ ልምምድ አድርግ። ሁለተኛው የሰቃይ ተማሪዎች ልማድ ኮንሲስታንት ስተዲ ሩቲን ይባላል። ወጥ የሆነ ቋሚ የጥናት ፕሮግራም። ሰቃይ ተማሪዎች ፈተና አንድ ቀን ሲቀረው ተሯሩጠው ሌሊቱን ሙሉ አያጠኑም። ከዚያ ይልቅ የተማሩትን በየቀኑ ትንሽ ትንሽ ያጠናሉ። ደስ ባላቸው ጊዜና ባገኙት ቦታ ሁሉ አያጠኑም። ቋሚ የሆነ የጥናት ፕሮግራም አላቸው። ለጥናት የሚመቻቸውንም ቦታ ይመርጣሉ። አንተ ፈተና አንድ ቀን ሲቀረው አጥንተህ ለመጨረስ የመሯሯጥ ልማድ ካለ ከዛሬ ጀምረህ በየቀኑ ትንሽ ትንሽ የማጥናት ልማድን አዳብር። ለዚህ ደግሞ የፖሞዶሮ የጥናት ቴክኒክን መጠቀም ትችላለህ። የፖሞዶሮ የጥናት ቴክኒክ የሚለው የ25 ደቂቃ ትኩረት ያለው ጥናት ካደረግክ በኋላ የ5 ደቂቃ እረፍት ማድረግን የሚያሳይ ነው። ለምሳሌ በየቀኑ የሚደረግ የ2 ሰዓት ጥናት ፈተና አንድ ቀን ሲቀረው ከሚደረግ የ10 ሰዓት ጥናት የተሻለ እንደሆነ ጥናቶች ያሳያሉ። ሶስተኛው የሰቃይ ተማሪዎች ልማድ ክሊር ጎል ኤንድ ፕራዮሪቲ መኖር ነው። ሰቃይ ተማሪዎች ምን ለማሳካት እንደሚሰሩ ጠንቅቀው ያውቃሉ። መድረሻቸውን እዚህ ሆነው ያዩታል። ሳምንታዊ ወይም ወርሃዊ እቅዶችን አውጥተው ይተገብራሉ። ለሁሉም ነገር እኩል ጊዜና ኢነርጂ አያወጡም። ቅድሚያ ለሚሰጠው ቅድሚያ ይሰጣሉ። ሜጀር እና ማይነር፣ አስቸኳይና አስፈላጊ የሆኑ ተግባራቶችን ይለያሉ። ውድ የሆነውን ጊዜያቸውንና ኢነርጂያቸውን ለዋናውና በጣም አስፈላጊ ለሆነው ጉዳይ ያውሉታል። እናንተም ይህንን ልማድ ማዳበር ከፈለጋችሁ በየሳምንቱ እሁድ የሚቀጥለውን ሳምንት እቅዶች ማውጣት ተለማመዱ። የትኛው ትምህርት ላይ የበለጠ ማተኮር እንዳለባችሁና የምትጨርሱት አሳይመንት ወይ ፕሮጀክት ካለ በዝርዝሩ ውስጥ ጻፉት። አራተኛው የሰቃይ ተማሪዎች ልማድ ሰልፍ ዲሲፕሊን ኤንድ ሜንታል ባላንስ ይባላል። ሰቃይ ተማሪዎች ሰልፍ ዲሲፕሊንድ ናቸው። አይምሯቸውን መቆጣጠር ይችላሉ። ትኩረትን የሚከፋፍሉ ነገሮችን በተለይም ደግሞ ስልኮችንና ሶሻል ሚዲያን በጥናት ጊዜ ያስወግዳሉ። ሶሻል ሚዲያን ይጠቀሙበታል እንጂ አይጠቀምባቸውም። ሙዳቸው ቢመጣም ባይመጣም፣ ቢደብራቸውም ደስ ቢላቸውም በተለመደው ሰዓት ጥናታቸው ላይ ናቸው። ለራሳቸው ቅድሚያ መስጠትንም ያውቁበታል። የአካል ብቃት እንቅስቃሴ መስራት፣ እረፍት ማድረግና በቂ እንቅልፍ ማግኘት ላይ አይደራደሩም።
እናንተም ይህንን ልማድ ማዳበር ከፈለጋችሁ ለአንድ ሳምንት ያህል በየቀኑ የአንድ ሰዓት ስልክ አልባ ጥናት ማድረግን ተለማመዱት፣ ሞክሩት፣ ለውጡን ታዩታላችሁ። አምስተኛ ግሮዝ ማይንድ ሴት ኤንድ ሎንግ ተርም ሞቲቬሽን። ሰቃይ ተማሪዎች ግሮዝ ማይንድ ሴትን ያዳብራሉ። ኢንተለጀንስ እና አቢሊቲ ማደግ እንደሚችል ያምናሉ። ስህተት ሲሰሩ ከተሸናፊነት ስሜት ይልቅ ከስህተታቸው መማርን ይመርጣሉ። ለረጅም ጊዜ ሞቲቬትድ ሆነው እንዲሰሩ የሚያደርጋቸው ነገር የራሳቸውን የተሻለ የነገ ህይወት እና ለቤተሰቦቻቸው ህይወት መሻሻል ምክንያት መሆንን ማሰብ መቻላቸው ነው። ይህ ምክንያት በከባድና አስቸጋሪ ሁኔታዎች ውስጥ ሆነውም እንኳን ጥረታቸውን እንዲቀጥሉ ያደርጋቸዋል። እናንተም ይህንን ልማድ ማዳበር ከፈለጋችሁ የምትማሩበትንና የምትኖሩለትን ዓላማና ምክንያት ሁሌ ማስታወስን ተለማመዱ። አንድ ነገር አስታውስ፣ ሰቃይ ተማሪ መሆን ማለት ፍጹም ወይም ፐርፌክት መሆን ማለት አይደለም። ሰቃይ መሆን ማለት ትክክለኛ ልማዶችንና ወጥነት ባለው መልኩ መስራትን ማዳበር መቻል ማለት ነው። ዛሬውኑ በአንዱ ልማድ ጀምርና ከዚያ እያዳበርከው ትመጣለህ። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ እገምታለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። መልካም የትምህርትና የለውጥ ጊዜ ይሁንላችሁ።